ተናግረውት ምነው ባልተናገርኩት ብለው የተመኙት ነገር አለ? በቁጣ በፍርሃት ወይም በብስጭት የተነገረች አንዲት አረፍተ ነገር ሰላምን ሊያደፈርስ፣ ግንኙነትን ሊያበላሽ ወይም ራስዎን ሊጎዳ እንደሚችል አስበው ያውቃሉ? ቃላት ኃይል አላቸው። መጽሐፍ ቅዱስም ይህንን በግልጽ ያስተምረናል። ዛሬ የምንነጋገረው በመጽሐፍ ቅዱስ መሠረት ንግግራችን እንዴት መቆጣጠር እንደምንችል ነው። ይህም መጥፎ ቃላትን ከመተው ባለፈ ስሜታችንን በሚረበሽበት ጊዜ እንኳን የሕይወትን የእምነትንና የብርታትን ቃላት መናገርን መለማመድን ያካተተ ነው። በዚህ መልእክት መጨረሻ ላይ ቃላቶ ለምን ትልቅ ዋጋ እንዳላቸው፣ እንዴት በእግዚአብሔር ቁጥጥር ስር እንደሚያውሏቸውና ሰዎችን ከመጉዳት ይልቅ ለበረከት እንዴት እንደሚጠቀሙበት እንማራለን። ቁጥር 1 ልቦን በመጠበቅ አንደበቶን ይቆጣጠሩ። የሚናገሩት እያንዳንዱ ነገር የሚጀምረው በልቡ ውስጥ ነው። ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 6 ቁጥር 45 ላይ እንዲህ የሚል ቃል ተናገረ። በልቡ ሞልቶ ከተረፈው አፍ ይናገራልና። ንግግሩ ሁልጊዜ አሉታዊ፣ ክፉ ወይም በፍርሃት የተሞላ ከሆነ ችግሩ የንግግር ብቻ ሳይሆን የልብም ችግር ነው። ጠላት በውስጦ ቅሬታን፣ መራርነትንና ጭንቀትን መዝራት ይወዳል። ምክንያቱም ውሎ አድሮ በአፉ እንደሚወጣ ያውቃል። መፍትሔው የልብ ሥራ ነው። በምሳሌ 4 ቁጥር 23 ላይ እንዲህ ይላል፣ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ለሰዎች ምላሽ ከመስጠት በፊት ከእግዚአብሔር ጋር ጊዜ አሳልፍ። መጽሐፍ ቅዱስ ጸሎትና አምልኮ የውስጥ ማንነቶን እንዲቀርጹት ይፍቀዱ። ልቦ በእግዚአብሔር እውነት ሲሞላ ንግግሮ በተፈጥሮ መለወጥ ይጀምራል። ንግግሮን ለመለወጥ ከፈለጉ በልቦ ውስጥ እንዲኖር የሚፈቅዱትን ነገር በመለወጥ ይጀምሩ። የተጠበቀ ልብ መንፈሳዊ ንግግርን ያመጣል። ቁጥር 2 ከመናገሮ በፊት በመታገስ አንደበቶን ይቆጣጠሩ። የምንጸጸትባቸው አብዛኞቹ ንግግሮች በጣም በፍጥነት ካፋችን የወጡ ናቸው። በምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ንግግርን ማጣደፍ ደግሞ ከሕይወት ይልቅ ወደ ጥፋት ይመራል። ቁጣ፣ ውጥረትና ፍርሃት ወዲያውኑ ምላሽ እንድንሰጥ ይገፋፋናል። ጥበብ ግን ቆም በል ትለናለች። በያዕቆብ መልእክት ምዕራፍ 1 ከቁጥር 19 ላይ ግልጽ መመሪያ ይሰጠናል። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። ምላሽ ከመስጠቶ በፊት ትንፋሽ ይውሰዱ። አጭር ጸሎት በልቡ ይጸልዩ። አሁን የምናገረው ነገር ሰላምን ወይስ ሁከትን፣ ፈውስን ወይስ ጉዳትን ያመጣል ብለው ራስዎን ይጠይቁ። በብዙ አጋጣሚዎች ዝምታ መንፈሳዊ ጥንካሬ እንጂ ድክመት አይደለም። ያሰቡትን ሁሉ መናገር የለብዎትም። በንግግር ራስን መግዛት የበሰለ ማንነትና በእግዚአብሔር የመታመን ምልክት ነው። ቁጥር 3 ከስሜቶ ይልቅ የእግዚአብሔርን ቃል በመናገር አንደበቶን ይቆጣጠሩ። ስሜቶች እውነተኛ ሊሆኑ ይችላሉ፣ ግን ሁልጊዜ እውነት አይደሉም። የሚሰማዎትን ብቻ የሚናገሩ ከሆነ ንግግሮ እንደ ስሜቶ መውጣትና መውረድ ይኖረዋል። ለዚህ ነው በምሳሌ 12 ቁጥር 18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣
የጠቢባን ምላስ ግን ጤና ነው በማለት የሚያስጠነቅቀው። ፍርሃት ይህ ነገር በፍጹም አይቀየርም ሲለው በእግዚአብሔር ተስፋዎች ይመልሱ። ተስፋ መቁረጥ ጨርሻለሁ ሲሎ በቅዱስ ቃሉ ምላሽ ይስጡ። ጌታ ኢየሱስ ራሱ ፈተናን ያሸነፈው ተብሎ ተጽፏል በማለት ነበር። የእግዚአብሔር ቃል ንግግሮን በእውነት ላይ እንዲመሰርት ያደርገዋል። ስሜትዎ ባልተረጋጋበት ጊዜ እንኳን ስሜቶ አፎን እንዲመራ መፍቀድ የለቦት። ምን መናገር እንዳለበት የሚወስነው የእግዚአብሔር ቃል ይሁን። ቁጥር 4 ከትችት ይልቅ ማበረታቻን በመምረጥ አንደበቶን ይቆጣጠሩ። ስህተትን መጠቆም ቀላል ነው። የሚያንጽ ነገር መናገር ግን ቁርጠኝነትን ይጠይቃል። ኤፌሶን 4:29 ላይ እንዲህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ጠላት ሰዎችን ለመከፋፈል ትችትን ይጠቀማል። እግዚአብሔር ግን ሰዎችን ለመመለስ ማበረታቻን ይጠቀማል። በሰዎች ሕይወት ላይ የሕይወትን ቃል መናገርን ልማድ ያደርጉ። ከልቦ አመስግኑ። ስህተትን እንኳን በየዋህነት አስተካክሉ። ከባድ ጉዳዮችን በሚያነሱበት ጊዜ እንኳን ሰዎችን ከማሳፈር ይልቅ ለእድገት የሚጋብዙ ቃላትን ይምረጡ። የምንናገረው እውነት ብቻ ሳይሆን የምንናገርበት ድምፅ ቃል ወይም ደግሞ ቶን ትልቅ ዋጋ አለው። ንግግሮ መስበሪያ ወይም መጠገኛ ሊሆን ይችላል። ሌሎች የሚጠነክሩበት እንጂ የሚሰበሩበት እንዳይሆን ማስተዋል ያስፈልጋል። ቁጥር 5 በየቀኑ ራስዎን ለእግዚአብሔር በመስጠት አንደበትዎን ይቆጣጠሩ። ማንም ሰው በራሱ ፍቃድ ብቻ ምላሱን ሊገራ አይችልም። በመዝሙረ ዳዊት ምዕራፍ 141 ቁጥር 3 ላይ ኃይለኛ ጸሎት አለ። እንዲህ ይላል፣ አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ይህ በየቀኑ ራስን መስጠትን የሚጠይቅ ጉዳይ ነው። በየማለዳው ንግግሮን እንዲመራ ለእግዚአብሔር አደራ ይስጡ። አስፈላጊ ሆኖ ሲገኝ መንፈስ ቅዱስ በንግግሮ መሃል እንኳን እንዲገጽጾ እንዲመራው ይፍቀዱ። ስህተት ሲሰሩ ወዲያውኑ ንስሐ ገብተው ጉዞውን ይቀጥሉ። እግዚአብሔር ፍጹምነትን ሳይሆን ትሕትናንና ታዛዥነትን ይፈልጋል። እግዚአብሔር አንደበቶን ሲገዛው ቃላቶ ከእርሱ ዓላማና ሐሳብ ጋር ይስማማሉ። በአጠቃላይ ቃላቶ ከልቦ የሚፈልቁ ናቸው። ስለዚህ ልቦን መጠበቅ ንግግሮን መጠበቅ ነው። ከመናገሮ በፊት መታገዝ ጸጸትንና ጥፋትን ይከላከላል። ከስሜት ይልቅ የእግዚአብሔርን ቃል መናገር። ስሜቶ በሚናወጥበት ጊዜ አንደበቶን ያረጋጋዋል። ከትችት ይልቅ ማበረታቻን መምረጥ የእግዚአብሔር ባሕሪን ያንጸባርቃል። በየቀኑ ራስዎን ለእግዚአብሔር አሳልፈው መስጠት ደግሞ እርሱ ንግግሮን እንዲቆጣጠር ይጋብዘዋል። አፎ ፍርሃትን ሊያስተጋባ ወይም እምነትን ሊለቅ ይችላል። ምርጫው እርሶ ከሚያስቡት በላይ ትልቅ ዋጋ አለው። አጭር ጸሎትን ጸልይ። አባት ሆይ ዛሬ በፊትህ እቀርባለሁ። ልቤን፣ አንደበቴን ለአንተ ቁጥጥር አሳልፌ እሰጣለሁ። ጌታ ሆይ ለአፌ ጠባቂ አኑርልኝ፣ የከንፈሮቼን መዝጊያ ጠብቅ። ከሁሉ ይልቅ ልቤን እንድጠብቅ እርዳኝ። የሕይወትና የጸጋ ቃላት ብቻ ከኔ እንዲወጡ ልቤን በእውነት ሙላው።
በቁጣ በፍርሃት ወይም በብስጭት ምላሽ ለመስጠት በምፈተንበት ጊዜ ቆም እንድል ትንፋሽን እንድወስድና መንፈስህን እንድሰማ ጥበብን ስጠኝ። ትችቴን በማበረታቻ ጊዜያዊ ስሜቴን በዘላለማዊ በሆነው በአንተ ተስፋ ልቤን አንደበቴን ሙላው። ቃላቶቼ ሰዎችን የሚያፈርሱ መሳሪያዎች ሳይሆኑ የሚያንጹ፣ በዙሪያዬ ላሉት ፈውስ የሚያመጡ ይሁኑ። በምስትበት ጊዜ ሁሉ ስለሚበዛው ጸጋ አመሰግንሃለሁ። የምናገረውን ነገር ሁሉ ለአንተ ክብር እንዲሆን ዛሬ ልቤን፣ ድምፄን፣ ቃላቶቼን ተቆጣጠር። በጌታ በኢየሱስ ክርስቶስ ስም ጸለይ። ተባረኩ።